ነው ግብር ነው። ማንኛውም ክርስቲያን እስልምና ላይ ቁርአን ልክ አይደለም ተሰርዟል ተበርዟል እንዲ አልፈልግም ካሁን በኋላ በቃ ቁርአን የሰይጣን የጣዖት ነው። ምንም ድርድር አያስፈልገውም፣ ምንም ውይይት አያስፈልገውም። ስለዚህ የጣዖት መሆኑን የሰይጣን መሆኑን እሱን ነገር ላይ ማመሳከር እንጂ ቁርአን ውስጥ ያሉ ጥቅሶችን ላይ እየከፈቱ የሰይጣን ንግግር እንደሆነ መነጋገር ነው የሚያስፈልገን ካሁን በኋላ። ያላ ቃል እንደሆነ አይደለም ኦልሞስት የምናደርገው እኮ እንደዛ ነው። ግን ምንድነው መሰለህ ምን እንጠቀማለን መሰለህ አላህ ብለን ስንል እኛ አላህ ብለን አናምንም። አላህ የሁበል ስም ነው። ሁበል ደግሞ በዓል ነው፣ የበዓል ስም ነው። በቤልፌጎር የሚመለክ የነበረ ጣዖት ነው። ያ ጣዖት ደግሞ ህፃናቶች የሚታረዱለት አካል ነበረ። በተለያየ ቦታ የተለያየ ስሞች ይሰጠው ነበረ። ያ ጣዖትን ነው አምላክ አድርጎ መሐመድ ያመጣላቸው አምላክ ብሎ የሰየማቸው እንጂ አላህ የሚባል አካል አለ ብለንም አናምንም። ከና ግን ምንድነው እነሱ አምላክ ብለው ስለያዙት ያ አምላክ ብለው የያዙት ማንነቱን ደግሞ የሆነ እንትኖቹ ላይ እንገባና እነሱ ካስቀመጡት ፊክሽናል መጽሐፍ ላይ የማሳየት እንጂ አላህ አለ ብለን በልውና እኮ አናምንም። የለም መጽሐፉ ራሱ መሐመድ ወይውን የተቀበለው ከሰይጣን ነው። ምክንያቱም ራሱ ባመጣው መጽሐፍ ላይ ራሱ ሱራ 22:52 ላይ ማጥመሚያ ከሰይጣን እንደሚቀበል ስለሚያስቀምጥ ተፍሲራቶቹም በተመሳሳይ ያንን ስለሚሉ ቁርአኑም ያንኑ ስለሚል ከሰይጣን ማጥመሚያ ቃላትን በምላሱ ላይ የሚጥልለት እንደሆነ መልሶ እንትን ስለሚለው ፕላስም የሚዋሽ ሰው ከሆነ ዋሸም አልዋሸም ግን የማጥመሚያ ቃላትን ከሰይጣን የሚቀበል አንድ አካል ራሱን በሰይጣን ቁጥጥር ውስጥ እንዳለ የሚያምን አካል ሰይጣን እንደሚጫወትበት ራሱ የተናገረ ነብይ ነኝ ብሎ ከ3 ዓመት ያላነሰ ብቻውን ግለ ወሲብ የሚያደርግ ሰው ህፃን ልጅን እንትን የሚል ሰው ራሱን ለማጥፋት ተራራ ላይ የሚሄድ ሰው እንደ ግመል የሚያንኮራፋ መሬት ላይ ወድቆ አንተ መሬት ላይ ወንድም ወድቆ አረፋ ደፍቆ እያንኮራፋ ብታገኘው ሜቢ ኤፒሊፕሲ ገጥሞት ኤፒሊፕሲ ይዞት ይሆናል ምናምን ብለው ወደ ሕክምና ነው የምወስደው። በባህል ዝም ብሎ ባይደረግም ክብሪት ምናምን ይጭራሉ ማለት ነው። ይሄ እንትን ነው ብለው ግን ሪከመንድ እያስተዋወቋቸው አይደለም፣ አይደረግም። ኤኒዌይስ ግን እንደዛ አይነት የገጠመው ሰው መገለጥ መጣለት ብለህ ልክ አይምሮአችሁ ውስጥ እንትን አለ፣ ነርቮች አሉ። ያቺ ነርቭ ለማይክሮ ሰከንድ እንትን በማሰራበት ሰዓት ላይ እንደዚህ አይነት ሾኮች ሊገጥሙን ይችላሉ። ማሜ እንደዚህ አይነት ችግሮች ነበሩበት እና ሲንፈራፈር አረፋ ሲደፍቅ ወይ እየመጣለት ነው ይላሉ። ልክ ትኩስ ጥጃ እንደተወለደ ነው ወድቆ የሚንፈራፈረው ይላል መጽሐፉ። ፕላስ እንደ ግመል ያጓራል ይላል። እያለ መሬት ላይ ወድቆ ሲንፈራፈር ስታየው መገለጥ መጣለት። ከዛ ሲነቃ አላህ እንደዚህ ያለኝ ይላል። ይሄ የጥልቁ መንፈስ እያናገረውና እየተጫወተበት ነበር። ብናገኘው ማሜን እጅና እግሩን አስረን ጸበል ወስደን እናድነው ነበረ። ጸበል ቦታ ወስደን እርኩስ መንፈሱን ገስጸንለት ነፃ ይወጣና የክርስቶስ ተከታይ ነበረ። በክርስቶስ ላይ የቀጠፈ የዋሸ ሐሰትን ያስተማረ የሰይጣንን ቃል እየተቀበለ ሰዎችን ወደ ጥልቁ የመራ ስለሆነ ማለት ነው። አላህ አለ ብለን አናምንም። መሐመድ ግን ነበረ። ያ የነበረው መሐመድ ግን ብዙ የተሳሳቱ አስተምሮቶችን አስተምሮ በቢሊየን የሚቆጠሩ ሰዎችን በየዓመቱ ወደ ገሃነም እንዲገቡ ተከታይ እያደረገ ነው። ያንን ነው የምናምነው። ኤኒዌይስ ዛሬ አላህ አለ ብለንም እንኳን የነሱን እንትን ስናምን ምንድነው እሱ የነሱን አስተምሮ ቻሌንጅ ለማድረግ ስናነሳ ምንድነው አንደኛ እስልምናን አምላክ ብለው የያዙት አካል ራሱ ምን አይነት ነው የሚለውን ለማሳየት ብቻ ነው። ከዛ አንፃር ነው ላይ ለነብዩ መሐመድ የሚል ስም ያወጣለት ማን ነው? አባቱ ነው። ታውቃለህ አይደለ? አባቱ ጣዖት አምላኪ ነው። የአባቱ ስም ደግሞ አብደላ ነው። አብደላ ማለት ደግሞ ከነብያችን በፊት በነገራችን ላይ አላህ የሚባል ቃል አይታወቅም። አላህ የሚል ቃል እንግዲህ ኤሎሄ ያህዌ ምናምን እያሉ እንትን ለማለት ይሞክራሉ። የነብያችን አባት ስሙ አብደላ ነው። አብደላ ማለት ምን ማለት ነው? አቢደላህ ማለት ነው። ለአላህ ለሚባል ጣዖት ተገዢ ማለት ነው። ያ አብደላ ደግሞ መሐመድ ብሎ አወጣለት። መሐመድ ማለት ደግሞ ምንድነው? አመስጋኝ እንደማለት ነው። የሚያመሰግነው ማንን ነው? ጣዖትን ነው።
ሙስሊም አይደለም ስም ያወጣለት መሐመድ የሚባል የሚል ስም ያወጣለት ሙስሊም አይደለም፣ አባቱ ነው ያወጣለት። የሁበል አምላኪ ናቸው በጊዜው የነበሩት። ሙተሊብ አያቱ በገሃነም እንዳሉ እንደገና ደግሞ እስኪሞት ድረስ እስከ ሞቱ ድረስ ኢብን ከሲርም ያስቀምጠዋል ተፍሲሩ ላይ። ሙተሊብ አብደላ የሙተሊብ ልጅ ነው። በስሩ ያሉት ይኸውልህ ሁሉም ሙተሊብም ጣዖት አምላኪ ነው። እንትና እናቱም ጣዖት አምላኪ ነች። አባቱ ጣዖት አምላኪ ነው። አጎቱ እስከ ሞተበት ድረስ ጣዖት አምላኪ ነው። ዘሆል ቤተሰቡ ሰይዳ ነው የምትባለው ማደጎ ወስዳው የመለሰችው ጣዖት አምላኪ ነበረች። ዘሆል በዙሪያው የነበሩ ጣዖት አምላኪ ናቸው። ኤኒዌይስ ወደ ዛሬ ቶፒካችን ስንመለስ ሀባሾችንና ዋቢያዎችን የሚመለከት ሁኔታ ከአላህ ዛት ጋር በተያያዘ ይሆናል ማለት ነው። የአላህ አካላቶች ውስጥ ብለው ከሚያምኑት ውስጥ አላህ እጅ አለው ብለው ያምናሉ ዋቢያዎቹ። እነኛዎቹ የሚሉትን እንሰማቸዋለን። አንድ ነገር ደግሞ ቦዲ ካለው ስፔስ ይፈልጋል፣ ፕሌስ ይፈልጋል። አላህ የሚባለው አካል እነሱ ያሉት መንፈስ አይደለም፣ እንደኛ እንደ አምላክ እሳቤ አይደለም። እንደ ዋቢያዎቹ አስተሳሰብ ፕሌስ እና ስፔስ የሚይዝ ነው። ባለፈው ጋነም የምትሞላው ራሱ አላህ እግሩን ሲከትባት እንደሆነ አይተናል። ጋነም ማለት ወይም ስፔስ ያላት ወይም ፕሌስ ያላት ነች አለ። ያንን ለመሙላት ደግሞ የአላህ እግር ካስፈለጋት የሆነ ፕሌስ ይፈልጋል ማለት ነው። አላህ የሆነ ቦታ ይፈልጋል፣ የሚይዘው ቦታ አለ ማለት ነው። አላህ ፍጡር ካልሆነ ፈጣሪ ከሆነ እንደነሱ እሳቤ ያ የሚይዘው ቦታ ራሱ ፍጡር መሆን የለበትም ማለት ነው። አላህን የሚይዝበት ቦታ ፍጡር መሆን የለበትም። ምክንያቱም ፊዚካል ቦዲ ስላለው አላህ ያንን ፊዚካል ቦዲውን ለምሳሌ ሰውን ሲፈጥር እንኳን እውነታ እንዴት ትከፍችልናለሽ ፊዚካል ቦዲ እንደሆነ መጽሐፍቶቻቸው ስለሚናገሩ ግዑዝ ነገር ነው። የፈጣሪ ሂሳቢያቸው ራሱ ግዑዝ ነገር ያለው ግዑዝ ነገር ነው እንጂ እንደዚህ እንደኛ እግዚአብሔር መንፈስ ቅዱስ ነው በሁሉ የሞላ በሁሉ ያለ ረቂቅ እንደዛ ሳይሆን የሆነ ወርዱ እንደዚህ ቁመቱ እንደዚህ ተብሎ ሊነገርለት የሚችል ነው። ምን ይላል ሱራ 15 ቁጥር 26 ላይ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ፈጠር ነው። ስንት ናቸው ፈጣሪዎቹ? ዊዶን ነው። አይ ለክብር ነው ምናምን ነገር ይሏቸዋል። አላህ ራሱን እያከበረ ነው እኛ ሲል እንደዛ ከሆነ ደግሞ እኔ ብሎ ሲናገር ራሱን እያዋረደ ነው ማለት ነው ወይንስ አላህ የንግግር ክሮት እጥረት አለበት? ይረሳል። አንዳንዴ እኛ እያለ ራሱን ያወራል፣ አንዳንዴ ደግሞ እኔ እያለ ያወራል ማለት ነው። ይህንም በተመሳሳይ በሰባተኛውና በስድስተኛው ሴንቸሪ ላይ በአረብ ምድር ላይ በባሉ በአረብኛው ላይ ለክብር እኛ ይባላል የሚል ማስረጃ ሊያመጡ አይችሉም። አሁን ላይ የመጡት ግን በአረብኛ ራስን ለማክበር እንዲህ ይባላል ብለው መጽሐፍቶች ጽፈዋል። በጊዜው ግን እንደዚህ አይነት ሂስቶሪካል ኤቪደንሶችም ማምጣት አይችሉም።